በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሞ ህዝበ ክርስቲያን ዝዕለት እዚ ናይ መድሓኒትና ናይ ጎይታና መድሓኒትና ኢየሱስ ክርስቶስ ስቃዩ፣ ግርፋቱ፣ ሞቱ ሓሲብና እንሰግደሉን እንፅልየሉን እዩ እሞ በዚ ሰዓት እዚ ለኣና ክብል ተሳቂዩን ተገሪፉን ተሰቂሉን ሞይቱን ናይ ዕዳ ደብዳቤና ዝሰረዘና ዕለት እዩ እሞ እቲ ዕለት እዚ ክንሓስብ ከለና እንግዲህ ክንሰግድን ክንፅልን ከለና ግን መድሓኒትና ኢየሱስ ክርስቶስ ንፍጡሩ ላው ፅቡቅ ነገር ከምፅእ እንግዲህ ክሻዕ ክንዲ ፍቅሩ ዝገለፀሉ እዚ ኩሉ ስቃይ እቲ ኩሉ መከራ ኣሕሊፉ ሞይቱ ዳግም ካብ ሞት ተንሲኡ ንዓና ናብ ፅቡቅ ኩነታት ዘምፅአና እዩ ማለት ኢና። እዚ ኩልና እንፈልጦ ጉዳይ ፅባሕ ክነሓስብ ከለና ኣብዚ ኸዚ ብተጨባጭ ዘለናዮ ኩነታት ጭንቅን መከራን ዘለናዮ ከምዚ ሕዚ ውስብስብ ዝኾነ ነገር ፀገሙ እናተደራረበ ዝኸደ ጉዳይ እውን ዝሓሰብና ምኻድ ብጣዕሚ ጠቃሚ እዩ እየ ዝብለና። ካብ መጀመርያ ጀሚሩ ግደፉ ሕዚ እውን ኣብ ስሕተት ኢኹም ዘለኹም እሞ ተመለሱ ይብሉ ጎይታና መድሓኒትና ኢየሱስ ክርስቶስ ማለት እዩና። እዚ ዝኣክል ግርፋት እዚ ዝኣክል ስቅላት ክሻዕ ዝሞት ዝበፅሐሉ ንደቂ ሰባት ክብል እዩ። እዚ እንድሕር ኮይኑ ኮይንና ንሓስብ ዘለና ሕዚ ዝብሎ ዘሎ ዘመሓላልፎ ዘሎ መልእኽቲ ብፅሞና ኢና ሰሚዕና ክነተግብር ዘለና ህዝበ ክርስቲያን ያው ኣነ ዘሕልፋ ዘለኹ ኣቃሊልናን ረጊፅናን ንሓልፋ ተሃሊና ግን ንዓይ እንተይኮነ ኣነ ዘሕልፎ ዘለኹ እንተይኮነ ረጊፅኩምን ኣቃሊልናን ኣቃሊልኩም ትሕልፍዎ ዘለኹም ናይ ኩሉና ባለቤት ጎይታና መድሓኒትና ኢየሱስ ክርስቶስ ናብቲ ቃልዩ ንዕኡ ኢኹም ረጊፅኩምዎ ትሓልፉ ዘለኹም ማለት እዩና ልቢ ክንብል እዩ ዝግበአና ማለት እዩ። መልሲ እዩ ሕዚ ናይ ፅባሕ ስግደት ፀሎት ብዝተፈለየ መንገዲ እቲ ሕዚ ገጢምና ዘሎ ሕልኽልኽ ዝበለ ነገር እቲ ሕዚ ገጢምና ዘሎ ውስብስብ ዝበለ ነገር ምሕረቱ እንደለኣኸና ኢልና ልቦናና ብዝተሰበረ መንገዲ እንንምነሉ እንሰግደሉ እንወድቀሉ እዩ ማለት እዩ። ስለዚ እዚ እንተኮይኑ ድማ በዚ ኣጋጣሚ እዚ ዓርቢ ስቕለት ዕለት ናይ ዓመት መታሓሰብ እዩ ኮይኑ ሕዚ እውን ከሕልፎ ከለኹ መልሲ እዩ ዝምልስ ዘሎ መድሓኒትና ኢየሱስ ክርስቶስ ብሓቂ ማለት እዩ። ስሙዑኒ ክሰምዐኩም እዩ ዝብል ዘሎ እሞ ሕዚ ንኣና በቢ ዘለናዮ እዚ ነገር እዚ በዚ ኣጋጣሚ ከፊትና ዝረአና ህዝበ ክርስቲያን ናይ ፅባሕ ስግደት ብስሩ እውን ስነ ኣእምሮና እውን ነዚ ንኸዳምፅ እውን ተዓፂና ስለ ዘሎ ንፀላእ ሰናይ ብትክክል ነሸንፈሉ ዕለት ክኸውን ነስተውዕለሉ ዕለት ክኸውን ዓይነ ልቦናና ኣብርህና ንብለሉ ዕለት ክኾን እዩ ሕዚ ዘመሓላልፎ ዘለኹና። እታ መልሲ ዝሮ ዝሮ ቤተ ክህነተይ ክፍትሽ እየ ምስ ቤተ ክህነት ዘለዎ ኣገልገልቲ ፊት ለፊት ዘስተኻኽሎ ነገር ኣለኒ ከምኡ እውን ደረጃ ብደረጃ ከስተኻኽለኩም እየ። ስለዚ ስሙዑኒ ብልኡ ከይምበል ኣማካይነት ዘመሓላልፎ ዘለኹ መልእኽቲ ሰሚዕኹሞ ተግብሩ እዩ ዝብል ዘሎ። እዚኣ እዛ መልሲ ምክንያቱ መልሲ ደለይቲ ስለዝኾንና ማለት እዩ። ስለዚ እዚኣ ፅሞና ክነዳምፃ ኣለና። ብተደጋጋሚ እውን ሪኢኸ እየ የመሓላልፍ እየ ኩሉ ሻዕ። እዚ ዕለት እዚ ግን ብጣዕሚ ልቦና ብዝተሰበረ መንገዲ ብዕምቀት
ፈጣሪና ንጥይቁሉ ስለዝኾነ ናይ ፈጣሪ ናይ መድሓኒትና ኢየሱስ ክርስቶስ መልሲ እዚ ምዃኑ ክፍለጥ ክኽእል ኣለዎ። ምናልባት ኣብዚ ዕለት እዚ ብፍሉይ ፀሎት እውን ክፅልዩ ግብዛት ንቅድሚት መፅኦም ቃል እግዚኣብሔር ሰሚዖም ዝግሰፅሉ ዕለት ክኸውን ብፍሉይ ክንፅሊ ክንኽእል ኣለና እየ ዝብል እሞ ብዚኣ ኣድሚፅኩም ኣስተውዒልኩም ዘይተረድአኩም እንተሃልዩ ናብ ጥያቄኹም ኣቲኹም ሕተቱ እየ ዝብል ዘለኹ ን9 ዓመት ተኸታታሊ ዝኣክል መልእኽቲ የመሓላልፍ ኣለዎ መድሓኒትና ኢየሱስ ክርስቶስ ምን ግን ሰማዕ የለን። ስለዚ ጥያቄ ብቻ ኢና እኒአና መልሱ ድማ ክነስተውዕሎ ኣይከኣልናን። ብምንታይ መልክዑ ክሓልፍ ነይሩ ዝብል ነገር ጉዳይ ናብ መድሓኒትና ኢየሱስ ክርስቶስ ኣመፃፅኦ ይፍለጥ። ሕዚ ከም በዋዛ ይመክረና ኣሎ ይምዕደና ኣሎ ተመለሱ እዩ ዝብለና ዘሎ ሕዚ እውን እዚ ክርደአና ክእል ኣሎ ህዝበ ክርስትያን። ስለዚ ንኩሉ ነዚ በዓል እዚ ጀሚሩ የፈፅመና ዓይነ ልቦናና ኣብርሁ ድማ ጉልበት ይሃበና እሞ ህዝበ ክርስትያን ግን እዚ እናስተውዕልና ክንኸይድ እየ ዝብል ናይ ዓለም ፍጡር ኣጠቃላይ በዚ መልክዕ እዚ ዘመሓላልፎ ዘሎ ጥራሕ ኦርቶዶክስ እንተይኮነስ ኣጠቃላይ ናይ ዓለም ፍጡር እውን ዘጠቃልል ምዃኑ ግን ብዙይ ክንዝንግዕ የብልናን ክብል እየ ልደሊ። ስለዚ እዚ ሰሚዕኹም ብሓቂ ትሰግድዎን ትፅልይዎን ትርጉማዊ ዘለዎ ክኾን ይግባእ እየ ዝብልና። ስለዚ ንኩሉ ፈጣሪ ይርድአና ሰላሙ እውን ይመልሰና ጸሎትና እውን በዚ መልክዕ ኮይኑ ስነ ኣእምሮና ልምልስ ይገብሮ እናበልኩ እየ እሞ ዘጠቃልል ዘለኹ። እንግዲህ እዚ ብትግርኛ ኢለ ኣለኹ በአምሓርኛ ድማ ምናልባት ልመላእ ኣብ ሃገር ይኹን ዓለም ኣቀፍ ዘለዎ ኩሉ ጠቕላላ ለመሓላልፎ ነገር ክህልየኒ ማለት እና ይህን መልእክት እንግዲህ ህዝበ ክርስቲያን እንግዲህ ባለንበት በዚህ ዕለት እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቃዩ፣ ግርፋቱ፣ ሞቱን እያሰብን የምንውልበት ቀን ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ መልሱ ከሰጠ ቆይተዋል። ስለዚህ እኛ ልብ ብለን ልናስተውል አልቻልንም። እንግዲህ ነገ የምናደርገው ስግደት እና ጸሎት በተለየ መልኩ እኛ የማድመጥ ችሎታችን እንዲያድግና እንግዲህ ከፊት ለፊት ያለው ችግሮችም እንዲያነሳልን እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ መልስ ነውና ማቀርብላችሁ። እንግዲህ ይህንን መልስ እያለ ያለው ስሙኝ ልስማችሁ ነው እያለ ያለው። እንግዲህ ይህን ነገር አሁን በሀገራችንም በዓለም አቀፍም ያላችሁት አሁን የሚገኘው እንግዲህ በትግራይ ክልል ነው፣ ክልል ትግራይ ነው። እንግዲህ በተለየ መልኩ መቀሌ ነው ያለሁት። ስለዚህ ይህንን መልእክት በተደጋጋሚ ለ9 ዓመት ያክል እያስተላለፈ ነው እና ያለው እኔም እያስተላለፍኩ ነበረ። አሁን መልሳችሁም ራሱ ለመስጠትም ብዙ በመልእክትም እያየሁ አይደለም። ግን አሁን ደግሞ በዚህ ዕለት ልታስተውሉት የሚገባው ነገር አንድና አንድ ነገር ነው ማለት መልስ ምንድነው? እንደዚህ ጸልየን ምን ብለን ጌታችን ምን ይለን ይሆን የሚለው ነገር የሁላችንም ሐሳብ ሊሆን ስለሚችል ይህንን ነገር ምንድነው ያለው እንግዲህ እግዚአብሔር ቤቱ ሊፈትሽ ይፈልጋል። ከአገልጋዮች ደግሞ ሊገስጻቸውና ሊያስተካክላቸው ይፈልጋል። ስለዚህ ይህንን ቤት ሳስተላልፍም ምንም ልብ ብለው ሰምተው ተግባር ላይ ሊያውሉት አልቻሉም። ስለዚህ ይህንን ነገር ከአገልጋዮችና ከቤተ ክህነት ትልቅ የሆነ ውይይት ተከፍቶ ወደ ትክክለኛ የእግዚአብሔር መልስ የምናገኝበት ሰላማችን የምንረከብበት ሁኔታ እንደሚፈጠር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ እየሰጠን ያለው። ስለዚህ በአጠቃላይ በሀገርም በዓለም አቀፍ ያላችሁ ከላይ ያላችሁ ሊቃነ ጳጳሳትም በተለያየ ያላችሁት በክህነትም በዲቁናም ያላችሁ አጠቃላይ እስከታች ማለት ነው መልሱ ይሄንን ብቻ መሆኑ ተረታችሁ እንግዲህ በምን መልኩ ነው ማድመጥ ያለብን ወደሚለው ነገር ብትገቡ መልካም ነው እያለን ያለውና ፈጣሪ
ነገ የምናደርገው ስግደት የምናደርገው ጸሎት ምናልባት ስነ አእምሯችን ይህንን ነገር ይህን ቃል እንዳንሰማ ተደፍኖብን ነውና ያለው ይህንን ነገር እንዲከፍትልን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያሰብን ነው መጸለይ ያለብን። ስነ አእምሯችን ምንም ሊያዳምጥ አልቻለም። ይሄን የምለው ነገር እኔ ምንድነው እያለ ያለው ብሎ ልብ ብሎ አድምጦ እንኳን በተከታታይ አጠቃላይ ከጫፍ እስከ ጫፍ ሊነሳ አልቻለም። መልሷ ግን ይህች ነች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክህነት ላይ ያለው ችግር፣ ቤቱ ላይ ያለው ችግር እንዲፈታ ከዛም ቀጥሎ ዓለም አቀፋዊ ያለው ችግር አጠቃላይ እንደ ሀገርም እንደ ክልልም አጠቃላይ ያለው ደረጃ በደረጃ እንዲፈታ ነው እየሰጠን ያለው መልስና ምናልባት በዚህ አጋጣሚ ይሄንን ከፍታችሁ የሰማችሁት ህዝበ ክርስቲያን እንደዚህም የዓለም ፍጡር እችን ስለሆነች መልሷ በዚህ ሰዓት ይህንን ነገር እያሰብን መስገድና መጸለይ ያለብን ነው የምለው። እንግዲህ ለሁሉም ነገር ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ የማስተዋል ልቦናው ያድለን። እንግዲህ እንዲሳካልንም ጉልበቱ ይስጠን ነው የምለው። እንግዲህ በዓሉ የተባረከ የተቀደሰ እንዲያደርግልን ጸሎታችንም ተቀብሎ ስነ አእምሯችንም ተከፍቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሚለው ገብተን ሰላማችን እንድንረከብ ይርዳን እያልኩ ነው የማጠቃልለው። ወስብሐት ለእግዚአብሔር።